በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ በቀጥታ ስርጭትም ባላችሁበት ስፍራ ሆናችሁ የምትከታተሉ አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሁላችን አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በደብረመዊ ቅዱስ ሚካኤል በዚህ በታላቅ ደብር ላላችሁና በቤታቸው ላሉ ሁሉ የምንማርበት የትምህርታችን ኃይለ ቃል ያለ እጅ ከተራራ ላይ የተፈነቀለው ድንጋይ በሚል ይሆናል። አማርኛውን በዚህ መልክ ነው። በግዕዙ ዘተመትረ ዘተበትከ ብሎ የሚያመጣው አለና በዚህ ነው የምንማረው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን ምስጢሩን ጥበቡን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ያለ እጅ ከተራራ የተፈነቀለው ድንጋይ በዚህ ትምህርት ውስጥ የምንመለከታቸው አንደኛ የናቡከደነጾር ሕልም፣ ሁለተኛ የናቡከደነጾር ሕልም በዳንኤል ነቢይ ሲነገርና ሲተረጎም፣ ሶስተኛ በተለይ ደግሞ እኛ ኦርቶዶክሳውያን ከሌላው የእምነት ሕሳቤ የሚለየን ወልደ አብና ወልደ ማርያም የአብ ልጅና የማርያም ልጅ የሚለው
ምንድነው? ይህም the son of God and the son of man የሚለው በእንግሊዘኛው ምንድነው ሐሳቤ? በዚህም ውስጥ አራት የተዋህዶን ምስጢር እንመለከታለን። አምስት ምስጢርን የሚገልጽ እግዚአብሔር በሰማይ እንዳለ እናስተውላለን። ለዚህም የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክልን፣ ማስተዋሉንም ያድለን። ያለ እጅ ከተራራ የተፈነቀለው ድንጋይ እብን ዘተበትከ እምደብር ነዋህ ዘተመትረም ይላል። ነገሩ እንዲህ ነው። የተጻፈው በትንቢተ ዳንኤል ምዕራፍ 2 ላይ ነው። ይህ ታሪክ የመግቢያ ታሪክ ስሰጣችሁ እስራኤላውያን እግዚአብሔርን አክብረው የሚኖሩ ከሆነ እግዚአብሔር ሁል ጊዜ ይራዳቸዋል። እግዚአብሔርን በካዱ ጊዜና ወደ ጣዖት ዘወር ባሉ ጊዜ እግዚአብሔር ለጠላት አሳልፎ ይሰጣቸዋል። በተለይ 2 ዘመናት በብሉይ ዘመን ይጠቀሳሉ። እነዚህም የአሶር የስልምናሶር ምርኮና የባቢሎን የናቡከደነጾር ምርኮ ነው። የስልምናሶር የአሶር መንግስት ቅድመ ልደተ ክርስቶስ 722 ላይ ያለው ሲሆን እንዲሁ ደግሞ በ586 ቅድመ ልደተ ክርስቶስ የባቢሎን እስራኤልን መማረክ ነው። በስልምናሶር በአሶር ንጉስ በስልምናሶር እስራኤል 12 ነገድ ነው። የያዕቆብ ልጆች 12 አሉ። የተሰየመው በእነሱ ነው። ስልምናሶር የአሶር ንጉስ መጥቶ 10ን ነገድ ማርኮ 2 ነገድ ብቻ ሲተርፍ ሁሉንም ወደ ምርኮ ወስዷቸዋል። ሁለተኛው ደግሞ የናቡከደነጾር ነው። የናቡከደነጾር የባቢሎኑ ንጉስ ምርኮ ደግሞ 10ን ነገድ ብቻ ሳይሆን 12ቱንም ነገድ ሙሉ በሙሉ ማርኮ ወደ ባቢሎን ወስዷቸዋል። በተለይ በዚህ ጊዜ አንድም ሰው ስላልቀረ ነቢያት አብረው ህዝቡን ያስተምሩ ዘንድ በምርኮ በስደት ወደ ባቢሎን ወርደዋል። ሌላው የምታስታውሷቸው በጣም ዳንኤል ነቢይ በረከቱ ይደርባችሁ፣ አናንያ፣ አዛርያ፣ ሚሳኤል ናቸው። እነዚህ ሰዎች ተማርከው በሄዱ ጊዜ የባቢሎን ንጉስ ናቡከደነጾር ከተማረኩት የአይሁድ ልጆች ጠቢባኑን ምረጡልኝ ብሎ ከለዳውያን ባቢሎናውያን የሚያመልኩት እግዚአብሔርን አይደለም፣ በተራራ በፀሐይ በጨረቃ በወንዝ በጅረት በሰው በተለያየ አራዊት ቅርጽ ነበር የሚያመልኩት። እነዛ ሁሉ ግን ጠንቋዮች፣ ቃልቾች፣ አስማተኞች፣ ባለስራዮች፣ ሰባሰገል የሚባሉ እነሱ ሁሉ ሰብስቦ በቤተ መንግስቱ የሚሆነውን ሁሉ እንዲነግሩት ይሰበስብ ነበር። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤልም ከጠቢባኑ ተጨምረው በዛ በባቢሎን ይሰለጥኑና ይኖሩ ጀመር። ዳንኤል ግን ጥሬ እንብላ የባቢሎን ምግብ እንዳያረክሰን ብሎ ጥሬ እየበሉ ይኖሩ ነበረ። ይህ በሆነ በ2 ዓመት ናቡከደነጾር ህልም አለመ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ሐለመ ህልመ ናቡከደነጾር
ወደንገጸት ነፍሱ ወረሳ ህልሞ ናቡከደነጾር ህልም አየ ወደንገጸት መንፈሱ ወረሳ ህልሞ መንፈሱ ታወከ ሲነሳ ያየው ህልም ጠፋው ወረሳ ህልሞ ተመልከቱ ህልም አለመ ጠፋው ከዛ ምን አደረገ አርዮክን ጠራ እሱ መልአከ ንጉስ ይለዋል የንጉሱ ዋና ሰው ነው አዛዥ ነው ጠራውና አርዮክ ጥራልኝ ጠቢባኑን ሁሉ ጥራልኝ ባለቃሎችን ሁሉ ጥራልኝ ሰባ ሰገልን ጥራልኝ ባለስራዎችን ጥራልኝ ሁሉንም አምጣ ሰበሰበ ከዛ በኋላ ምን አለ ህልም አይቻለሁ ህልሙ ግን ጠፍቶኛል ስለዚህ ህልሜን ከነትርጉሙ አምጡ ይሄ ትንሽ የሚገርም ነው አይደል ህልሜን ከነትርጉሙ አምጡ ህልም አየ ህልሙ ጠፋው ከዛ በኋላ ሰበሰባቸው አንዳችሁ እንዳትዋሹኝ ህልሙ ምን እንደሆነ በደንብ ነው የማውቀው ምን እንደሆነ ግን ጠፍቶኛል ግን ውል የሚለኝ ነገር አለ ብትዋሹኝ ወየው ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን ነው የምቆርጠው ስለዚህ ህልሜን ብቻ ሳይሆን ደግሞ ትርጉሙንም ጭምር እንድትነግሩኛል እንጂ አስደንጋጭ ነገር ነው ነገስታት የፈለጉትን ያደርጋሉ በዘመናቸው ይሄንን ታሪክ እናንተ በደንብ የምታውቁት ይመስለኛል እኔ ዋና የፈለኩት ዛሬ የመጨረሻው እንድናቀም ፈልገው ኦርቶዶክስ ተዋህዶ ስንል ምንድነው እምነታችን በተለይ ወልደ አብ ወልደ ማርያም ስንል ምንድነው የምንለው ይሄም ማለት ወልድ ስንልና እንደገና ደግሞ ኢየሱስ ስንል ምንድነው ልዩነት አለው ወይ ይሄን ሁሉ የምንመለከትበት ነው የሚሆነው ከዛ በኋላ እነዛ ሰዎች ምን አሉ ጠቢባኑ ተሰበሰቡና ንጉሳችን ሺህ ዓመት ንገስ በውኑ አንተ ከፈርዖን አትበልጥም አታንስም እኛም እንደ ዮሴፍ ስለዚህ ፈርዖን እኮ ህልም አይቶ ለዮሴፍ ነግሮት ዮሴፍ እኮ ህልሙን የተረጎመለት ከነገረው በኋላ ነው ስለዚህ እንድትነግረንና እንድንተረጉምልን ፈልጋለን አሉ አይሆንም ጠፍቶኛል ህልሙ የጠፋበት ምክንያት ዝም ብሎ ሰውኛውን ከፈለጋችሁ ህልሙ የጠፋው ለምንድነው የጠዋት እንቅልፍ ስላለበት ነው ህልሙ የጠፋው ግን እግዚአብሔር አንድ ነገር ሊሰራ ነው እግዚአብሔር በነገሮች ውስጥ ይሰራል እግዚአብሔር በእያንዳንዱ ነገር ውስጥ ዓላማ አለው አንዳንድ ጊዜ አንረዳውም ይላል ኢዮብ ነው የሚለው እግዚአብሔር አንድም በዚህ ይናገራል አንድም በዛ ይናገራል እኛ ግን አናስተውለውም ይላል ትልቁ ነገር እግዚአብሔር የሚናገረው መስማት ብቻ ነው ከኔና ከናንተ የሚጠበቀው እግዚአብሔር ይናገር እኛ እንስማ ያ በአርማቴ መሴፋ የነበረች የሐና ልጅ የህልቃና ልጅ ሳሙኤል ነብይ ምንድነው ያለው እግዚአብሔር እነሆ በል እግዚእየ ተናገር እስማ አነ ገብርከ እሰማከ እኔ ባሪያ ሰማለው ተናገር አሁንም እግዚአብሔር ይናገራል እኔና እናንተ እንሰማለን ለስም አጠራሩ ክብር ምስጋና ይግባው ማን ይናገር እግዚአብሔር የሚናገረው በመጽሐፍ ቅዱስ ነው እግዚአብሔር የነገረን በነቢያት ነው እግዚአብሔር የሚነግረን በሐዋርያት ነው የኦርቶዶክስ ተዋህዶ ቤተክርስቲያን በዚህ የጸና እምነት አለን የነቢያቱን ትንቢት ተቀብለናል የሐዋርያቱን መልእክት ተቀብለናል ይሄንን እኛ 81 መጽሐፍ አባቶቻችን ሐዋርያት ለቀለሚንጦስ ደግሞ ቆጥሮ 318ቱ ሊቃውን ያስረከቡንን ዓለም የማያውቀው በእኛ ዘንድ ግን ተቀምጧል ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙሃ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ ብሎ የሚናገረው እግዚአብሔር አለ ብርሃነ ዓለም ጳውሎስ ነው በረከቱ ይደርባችሁ እግዚአብሔር አለ እግዚአብሔር አምላክ አስቀድሞ በነቢያት ተናገረ ለአባቶቻችን ኋላ ደግሞ ራሱ መጣና ከሰማይ ከድንግል ማርያም ተወልዶ ነገረን ይላል ክብር ምስጋና ለእግዚአብሔር ይድረሰው ስሙ የተመሰገነ ይሁን ማን ይናገር ማን ይስማ ልቦና ይስጠን ምን ሰማውን በልባችን ይጻፍልን እግዚአብሔር ይናገርኛ እንሰማለን እግዚአብሔር ዓላማ አለው ስለዚህ ዳንኤል የተባለው ነብይ መጥቶ
በጠንቋዮች መሃል በቃልቾች መሃል በሰባ ሰገል መሃል የምድር ነገስታት ከንቱ እንደሆኑ የምድር አማልክት ከንቱ እንደሆኑ በሰማይ የሚኖር አለ ራሱ ዳንኤል እግዚአብሔር በሰማይ የሚኖር እሱ ምስጢርን ይገልጣል አለ። በየት የሚኖር ንገሩኝ? በየት የሚኖር? ክብር ምስጋና ይግባው። በምድር የለም እንዴ? በምድር የለም ወይ? ለምን እንደው በሰማይ ያለው? ስትጸልዩም ብላችሁ ነው የምትጸልዩት። ዋናው ጸሎታችን ጌታ ያስተማረን እንዲህ ብላችሁ ጸልዩ የተባል ነው። ለቋሚ ለለጓሚ የተባለችው ጸሎት ለቢዚ ሰዎች ማለት ነው። ለቋሚ ለለጓሚ ምንድነው ጸሎቱ? አቡነ ዘበሰማያት ትንሽ ትመስላለች። 81 መጻሕፍት እዛ ውስጥ አሉ አቡነ ዘበሰማያት የሚለው ውስጥ። በየት የምትኖር ነው የምትሉ ስትጸልዩ? በሰማይ አይደል? ምን ታረጋላችሁ? አባታችን ነው በየት የምትኖር? በሰማይ ስንል እንዴት ነው የምንለው? እንዲህ አጎንብሰን ነው በሰማይ? እንደው እንዲህ ብለን ነው በሰማይ የምንለው? አንቃኢዶ አለው እኮ አይንን ማንሳት አለ። ልበ አምላክ ዳዊት እንደተናገረው ነው። አንሳ ኢኩ አዕይንቴ መንገለ አድባር ይላል። አንሳ ኢኩ አዕይንቴ መንገለ አድባር አይኖቼን ወደ ተራሮች አነሳው። እማይቴም ጻረዲኤቴ ረዳቴ ከወዴት ነው የሚመጣው? ረድኤቴማ ረድኤቴ እንጂ አለ። ረድኤቴ ሰማህ በእግዚአብሔር ዘገብረ ሰማየ ወምድረ ይላል። የኔ ረድኤት ይላል ልበ አምላክ ዳዊት ሰማይን ከዘረጋው ምድርን ከመሰረተው ይላል። ክብርና ምስጋና ለስሙ ይድረሰው። ከየት ነው የኔና እናንተ ረድኤት? ምንን ከሰራው? ምንድነው ያልነው? ዘገብረ ሰማየ ወምድረ ሰማይና ምድርን ምን ካረገው? የት ነው ረድኤታችሁ? ከማን ነው ረድኤታችሁ? ምንና ምንን ከሰራው? ምንና ምድርን ከሰራው? ሰማይን የሰራ ሌላ ሰው አለ? ምድር የሰራ ሌላ ሰው አለ? ዝናብ የሚያዘንብ ሌላ አለ? ንገሩኝ። ሌላ አምላክ አለ የምታውቁት? አሁን አየር የሚሰጠን ሌላ አምላክ አለ የምታውቁት? ቤታችሁ ሆናችሁ የምትከታተሉ በጠቅላላ ሌላ አምላክ ታውቃላችሁ በእናንተ ዘንድ አለ ወይ? ንገሩኝ። ውሃ አንድ ብርጭቆ ውሃ ማምጣት የሚችል አምላክ አለ ወይ? ንገሩኝ። ይሄን ማድረግ የሚችል አለ ወይ? የለም። የኔና የናንተ አምላክ እግዚአብሔር እርሱ ሰማይን የዘረጋው ምድርን የመሰረተው ነው። በሰማይ የምትኖር ትህትና ነው። በዘመኑ አሁን የስምንተኛው ሺህ ውጤት የሆነ ወደ ሰይጣን መለወጥ የሚል እምነት አለ። ይሄም የሉሲፈሪኒዝም እና የሴታኒዝም እምነት ነው። ዋናው እምነቱ ግን ዘ ኒው ኤጅ ሙቭመንት ይባላል። የሎ ኦፍ አትራክሽን ይባላል። በሎ ኦፍ አትራክሽን በኒው ኤጅ ሙቭመንት ጸሎት ለሰማይና ምድር ለሰራው ለእግዚአብሔር የለም። ለማን ነው ጸሎቱ? ለዩኒቨርስ ነው። ለማን ነው ጸሎቱ? ለምድር ነው። ለማን ነው ጸሎቱ? ለጅኒ ነው፣ ለአንድ አካል። እንዲህ አይነት አሰራሮችን ሁሉ እግዚአብሔር አይወዳቸውም፣ ይጸየፋቸዋል፣ ያጠፋቸዋል። ከኔ በቀር ሌላ አምላክ የለም። ስለዚህ ናቡከደነጾርን ሊነግረው ናቡከደነጾር ህልም አለመ። አለመ ህልም ናቡከደነጾር ወታውከት መንፈሱ ታወከ ወረሳ ህልሞ። ከዛ በኋላ ህልሙ ጠፋው። ሰበሰበ ጠንቋይ ቃልቻ ያልተሰበሰበ የለም። እነማን እንደተሰበሰቡ ልንገራችሁ። ከኔ ቀጥሎ መድገም ትችላላችሁ። መልካም። እነማን እንደተሰበሰቡ ልንገራችሁ። አንደኛ ሰባ ስራይ። እነዚህ ማለት ሰባ ስራይ ማለት ስር የሚምሱ ቅጠል የሚበጥሱ እነዚህ በባቢሎን ንጉስ አካባቢ ነበሩ። የነገው እንዲናገሩ ተንኮል መተት እንዲሰሩ አንደኛ ሰባ ስራይ ናቸው። ሁለተኛ ሰባ ሰገል ናቸው። ሰባ ሰገል ማለት ደግሞ ጠንቋዮች ማለት ነው። ሰባ ሰገል የጥበብ ሰዎችን አይደለም። በዚህኛው ሰባ ሰገል የሚላቸው ጠንቋዮች ናቸው። ሶስተኛ ጠቢባነ። ጠቢባነ የሚባሉ ደግሞ ፈላስፎች ናቸው። አሁን ህልሙን ሊነግሩት የመጡት ናቸው። አራተኛ ወለባውያን። እነዚህ ደግሞ ማስተዋል ያላቸው የሚባሉ ናቸው። አምስተኛ የመጡት ደግሞ ወማኢማራን። እነዚህ አዋቂ የተባሉ ደግሞ ዕውቀታቸው የሰፋ ሰዎች ናቸው። ወአዘዘ ንጉስ ይጸውዑ። ንጉሱ ይጠሯቸው ዘንድ አዘዘ። እና አርዮስን አዘዘ። እነማ ይጠሩ ዘንድ ሰባ ስራይ ወሰባ ሰገል ወጠቢባነ ወለባውያነ ወማኢማራነ ይንግርዎ ለንጉስ ህልሞ ወመፁ ወቆሙ ቅድመ ንጉስ። ሁሉም ተጠሩና ተሰብስበው መጡ።
አሁን አብሮ ማይመጣል ከነዚህ ሲመጡ ማለት ነው። ሌሎችም ጠቢባን እነ ዳንኤል እና አናንያ እና አዛርያ ሚሳኤልም ይመጣሉ። በዛ ሰዓት ዳንኤል በዛ ጋር ባይኖርም አዋጁን ሰምቷል። አሁን ትልቁ ነገር ምንድነው? ትልቅ ችግር ተፈጥሯል አይደል? ናቡከደነፆር ህልም አየ፣ ህልሙ ጠፋው። አምጡ አላቸው ህልሜን። ከየት ያምጡ? አሁን አንዳንዴ ያስጨንቃል። አሁን አንድ ሰው ሲጠማኝ አይተህ ውሃ ጠጣኝ ቢልህ ምንድነው መልስህ? በምን ታውቃለህ? ሲጠማኝ አይተህ ውሃ ጠጣኝ። ይሄ ከባድ ነገር ነው። አዎ ከባድ ነገር ነው። አንዳንድ ነገስታት የፈለጉትን ነው ሊያረጉ የሚችሉት። አንበሳ ድግስ ጠርቷል አሉ በሬ ወለደ ብሎ ኑ ብሎ አራዊቱን ሁሉ ክርስትና በሬ ወለደ። አንበሳ እንግዲህ በንጉስ ስለሚመሰል ነው። ጦጣ ዘግይታ መጣች አይደል የሚባለው? ዘግይታ መጣችና ለምንድነው የዘገየሽ ይችላል? አይ ሰማይና ምድር ተቀዶ ስሰፋ ነበረ። የታባሽና ደግሞ ሰማይና ምድር ተቀዶ የምትሰፊው አንቺ? አይ አንተስ አንበሳ ምንድነው ያልከው? በሬ ወለደ አላልክም እንዴ አለች። አንዳንዴ እንደዚህ ግን በዚህ መልክ መነጋገር አይቻልም። ተሰበሰቡ 70 ስራይ 70 ሰገል 70 ጠቢባን 70 ለባውያን 70 ማእመራን ባለቃልቾች ቃሎች ነው የሚላቸው። ቃልቻ ነው የምንለው ብዙ ጊዜ ቃሎች ማለት ቃል ብቻ ለማለት ነው። ቃልቻ ባለቃሎች ይባላሉ። ቃል ብቻ እነዚህ ተሰበሰቡና ናቡከደነፆር ህልም አይቻለሁ፣ ህልሙ ጠፋኝ፣ ህልሜን አምጡ። ህልሜን ብቻ አይደለም ትርጉሙን አለዛ ገላለሁ። ማንም መልስ ሊያመጣ አልቻለም። ማንም አርዮክ ግደል ትእዛዝ ወጣ እንዲገደሉ። ዳንኤል ሰማ። አርዮክን ሄደና የንጉሱ ዋና አዛዥ ነው። ለምንድነው ንጉስ እንደዚህ አይነት ትእዛዝ የሰጠው? እባክህ ማንም አይገደል፣ እኛ እኖ 3 ቀን ይሰጠን ጸሎት እናድርግ፣ ከዛ ለንጉስ ህልሙን እንነግረዋለን አለ። የዳንኤልን ብርታት ተመልከቱ፣ የዳንኤልን ጽናት ተመልከቱ፣ የዳንኤልን እምነት ተመልከቱ። ንጉሱ ህልም አይቷል፣ ህልሙ ጠፍቶታል። ግን ምንድነው ያለው ዳንኤል? ህልሙ ጠፍቶታል አይደል? እኛ በጸሎት ያንን ህልም እናመጣዋለን አለ። ክብርና ምስጋና ለእግዚአብሔር ይድረሰው። የቅዱሳን ኃይል ነው። አንዳንዴ ሚስጥር የሚገለጸው በጸሎት ነው፣ በጾም ነው፣ በስግደት ነው። አንዳንዴ ስውር የሚላችሁ ነገር የለም። አንድ የምትፈልጉት ነገር ኑሮ ምርር ሲል፣ ሁኔታ ሁሉ ብልሽት ሲል፣ አንዳንዴ የምታስቡት ሳይሆን አንዳንድ ሰዎች አላችሁ ሰርታችሁ ምንም እጃችሁ ላይ የሌለ ሰዎች። እነዚህ ነገሮች ሁሉ በዚህ መልክ ያለ ነገር ሁሉ መፍትሄ የሚያገኘው ምንድነው? በሰማይ በሚኖረው በእግዚአብሔር ነው። እሱ በረድኤት ከሁላችን ጋር ይሁንልን። መልሳለው እግዚአብሔር ይችላል፣ እግዚአብሔር ያደርጋል፣ እግዚአብሔር ባህር ይከፍላል፣ እግዚአብሔር ሰማይን ይለጉማል፣ እግዚአብሔር በኤልያስ እንደገና ያዘንባል፣ እግዚአብሔር በኤልያስ እግዚአብሔር ይችላል። በምድረ በዳ በቆላተ ዮሳፍጥ በቃዴስ በርኔ በዛ እግዚአብሔር ምንድነው ያደረገው? ከሰማይ መና ምግብን ያወረደው ይችላል። የኔና የናንተ አምላክ ስሙ የተመሰገነ ይሁን። በማራ መሪባ ምንድነው ያደረገው? እግዚአብሔር በማራ መሪባ ውሃው በመረረ ሰዓት ምንድነው ያደረገው? የኔና የናንተ አምላክ እንዲጣፍጥ አላደረገውም እንዴ? በሙሴ አማካኝነት ስጣቸው አላለም እንዴ? አይችልም የኔና የናንተ አምላክ? አያደርግም የኔና የናንተ አምላክ? ከናቱ ካዛኝቱ ከድንግል ማርያም ጋር ሰርግ ቤት ቢጠራ ወይን ጠጅ ቢያልቅባቸው ውሃውን ወደ ወይን ጠጅ አልለወጠውም እንዴ? የኔና እናንተ ጌታ ወልደ አብ ወልደ ማርያም ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተም ሕይወት እንዲህ ነው የሚቀየረው። አይችልም እንዴ እግዚአብሔር? አያደርግም እንዴ እግዚአብሔር? ሰማይን እዛ ላይ ዘረጋው ማን ነው? እሱ አይደለም እንዴ? ምድርን በኋላ ያንጠለጠላት ማን ነው? እግዚአብሔር አይደለም እንዴ? በምድር ክበብ የሚቀመጠው እሱ አይደለም እንዴ? የዳንኤል አምላክ የአናንያ የአዛርያ ሚሳኤል አምላክ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዳንኤልን ይዩት። የዳንኤል ትምህርት ለኔና ለናንተ ነው። በጸሎት ሁሉ ነገር መልስ ያገኛል። ጸሎት ግን ከሥራ ጋር ነው። የኔና የናንተ እምነት ሃይማኖትና ምግባር ነው። መስራት አለብህ፣ መጸለይ አለብህ እንጂ እጅና እግርን አጣጥፈህ እንደ ሎ ኦፍ አትራክሽን እዛ ሰው የቤት ያለውን ሀብት ጎትታለህ የሚል አነቃቂ የተባሉ ያልነቁ ሰዎች እንዲያሳውሩህ አይፈለግም። ስራና እምነት ነው እኛ ጋር። ይሄ ነው የሚለየን
ከብዙዎች የሚለየን ይሄ ነው። ምግባርና ሃይማኖት ነው። ሁለቱ ነው ገንዘባችን። የወግ ዕቃዎችም እነዚህ ናቸው። አርዮክ ወደ ንጉሥ ናቡከደነጾር ገባ። ንጉሥ ሆይ ከይሁዳ ወገን ከሆኑት ዳንኤል እንዲህ ብሎኛል፣ ህልሙን ለንጉሥ እነግራለሁ ብሏል። 3 ቀን ይሰጠን ብለዋል። ሰጥቻለሁ። 3 ቀን አናንያ አዛርያ ሚሳኤልን ያዘና የ3 ቀን ሱባኤ ገባ ጸሎት ሊያደርግ። ከዛ በኋላ ለዳንኤል የገቡ ቀን የመጀመሪያ ቀን የናቡከደነጾር ህልም ተገለጠለት። ለአናንያ ለአዛርያ ለሚሳኤል ግን በ3ኛው ቀን ተገለጠ። ዳንኤል የመጀመሪያው ቀን ህልሙ ተገለጠለት። የስንት ቀን ሱባኤ ነው ያዘው? የስንት ቀን ነው ያዘው? የ3 ቀን። አሁን ጥያቄ ጠይቃችኋለሁ ሁላችሁም ቤታችሁ ሆናችሁ የምታዩ ሱባኤው የስንት ቀን ነው? የ3 ቀን። ዳንኤል ህልሙ ራእዩ የተገለጠለት በስንተኛው ቀን ነው? በመጀመሪያው ቀን። ስለዚህ ዳንኤል በመጀመሪያው ቀን ተገልጦለታል። የ3 ቀን ሱባኤ ነበር ያዘው። ወጥቶ ሄዶ መናገር አለበት ወይስ 3ቱን ሱባኤ መጨረስ አለበት? ተገልጦለታል እኮ አይደል? ግን መጠበቅ አለበት የለበትም? ሱባኤ ባላችሁ ሰዓት ትጠብቃላችሁ። ብትፈልጉ የመጀመሪያ ቀን መልስ አገኙ፣ ብትፈልጉ ገና ሱባኤው ጋር ልትሄዱ ስትሉ መልስ አገኙ። ያችን ቀን ትጠብቃላችሁ። ሱባኤ ማለት አሁን 3 ቀን ነው። ሱባኤ ማለት ከ7 የተወሰነ ቁጥሩ ግን የአንድ ቀን ሱባኤ አለ፣ የ2 ቀን ሱባኤ አለ። ሱባኤ የሚለው ስሙ ተወስዶ 1 ሳምንት ማለት ቢሆንም እናንተ በምትፈልጉት ቀን ግን ያ ሱባኤ ማለት በቃ ከእግዚአብሔር ጋር መገናኘት ማለት ነው። ከእግዚአብሔር ጋር ስትገናኙ ደግሞ እግዚአብሔር ሁሉ ጊዜ መልስ ይኖረዋል። አንዳንድ ሰዎች ድንገት መልስ በጣም ቶሎ ካልመጣላችሁ ደግሞ መዝሙር 69ን 7 ጊዜ መድገም ነው። አለቀ። እግዚኦ ነጽር ውስተ ረድኤቴ አለቀ። 7 ጊዜ መዝሙር 69 ቶሎ ወኢት ጎንዲ አምላኬ አትዘግይብኝ ረዳቴ ናልኝ የሚል ጸሎት አለ። የዳዊት ጸሎት። እግዚአብሔር በረድኤት ፈጥኖ ይድረስላችሁ፣ ከሁላችሁ ጋር ይደረግላችሁ፣ የልባችሁ ሁሉ ይሁንላችሁ። ወልደ አብ ወልደ ማርያም ኢየሱስ በረድኤቱ አይለየን። 3 ቀን ሱባኤ አለቀ። ወደ ንጉሡ ውሰዱኝ አለ። ንጉሡ ህልም አለመ። ህልሙ ጠፋው። አሁን ዳንኤል የመጀመሪያ ቀን ተገለጠ። አናንያ አዛርያ ሚሳኤልም ተገለጠላቸው። ህልሙ ምን እንደሆነ ልንገራችሁ። አንድ ፈቃደኛ የሆነ ወጣት ቶሎ እዚህ ጋር ይመጣል። ፈቃደኛ የሆነ አንድ ወጣት አንድ ሰው ወንድ ከሴቶች ሳይሆን ከወንድ ቶሎ የሚመጣ አንድ ሰው ፈቃደኛ። ግድ ጥያቄ አትጠየቅም። እኔ ትምህርት ለመናገር ብቻ ነው፣ ለማሳየት ነው። ጥያቄ አልጠይቅህም። ምንድነት እንዳትፈራ ጥያቄ ጠይቃለሁ ብለህ ፈጠን በል። እዚች ጋር ቆም። ማን ነው ስምህ? አስቻለው። ጥሩ ስም ነው አስቻለው። እግዚአብሔር ይባርክህ። ያስችለን ሁላችንን። እሱ ነው የጠፋው እኮ መቻሉ ነው የጠፋው። ሁሉ ይለወጣል፣ ሁሉ ይቀየራል። ክርስትና ስምህስ? ክርስትና ስሜ በልጅነቴ ነው ማዛ አልነገረችም። እናተ ነግረው ጠፍቷል። አቤት አስቻለውን ይዘሃል፣ እሱ ጠፍቷል። የሥጋ ስምን ይዘሃል፣ የነፍስ ጠፍቷል። አቤት ጥሩ ሰው ነው ያገኘሁት ዛሬ ማለት ነው። በጣም በኋላ እዛ አባ ጋር ትሄዳለህ። እሺ አባ እዛ ይታዩ የለ ሄደህ ታነጋግራቸዋለህ። እሺ ስም ችግር የለም። ቤተክርስቲያን ትሰይማለች። አቡነ ዘበሰማያት ይደግሙና አሁን ከኔ ጋር ከጨረስክ በኋላ ቀስ ብለህ ሄደህ እዛ አባ ጋር ጉልበታቸው ጋር ትደርሳለህ። አቡነ እየሰሙኝ አይደል? እየሰሙ ነው? እሺ አሁን አስቻለው ይታያችኋል። ሁላችሁ ይታያችኋል አይደል? የናቡከደነጾር ህልም ልንገራችሁ። እንደዚህ የቆመ አንድ ሰው አየ። ናቡከደነጾር ህልሙ ይሄ ነው። አንድ ሰው አየ። አንድ ሰው ሲያይ አሁን ህልሙ ጠፍቶታል እሱ። አሁን ይሄ ለማ ተገለጸ? ለስንት ሰው የተገለጠ? ለ4 ለዳንኤል፣ ለአናንያ፣ ለአዛርያ፣ ለሚሳኤል። ዳንኤል ነው ገብቶ ግን የሚናገረው እሱ ነው ታላቅ ነቢይ። ምን አለው? አንድ ሰው እንደዚህ ቆመ አየህ አይደል አለው። ዳንኤል ልክ ነው አንድ ሰው አየሁኝ አለ። ይሄ ራሱ ከዚህ ካንገቱ በላይ ወርቅ ነው፣ ርዕሱ ዘወርቅ አለ። ልክ ነው ወርቅ ነው። ከዚህ በላይ ምንድነው? ወርቅ። ከዛ እጆቹ ሁለቱ እጆቹ ይሄ ደረቱና
ይሄ ጀርባው አማርኛው ላይ ጀርባው የለም አማርኛው መጽሐፍ ቅዱስ ላይ አለ በግዕዙ ሁለቱ እጆቹ ይሄ ደረቱ ይሄኛው ጀርባ ደግሞ የምንድነው አለ ከወርቅ ቀጠሮ ሯጮች ምን እንደሚያገኙት ብር ነው አይደል የብር ነው አለ ሁለት እጆቹ ደረቱና ይሄ ጀርባው የምንድነው የብር አለ ከዛ ናቡከደነፆር ልክ ነው ዳንኤል እያለ ነው ገርሞታ የጠፋውን ማሁን እየመጣለት ነው ከዛስ ይሄ ሆዱና ይሄ ወገቡ ደግሞ የምንድነው አለ የነሐስ ነው አለ ልክ ነው እያለ ነው ናቡከደነፆር ከዛስ ሁለቱ ጭኖቹ ይሄና ይሄ ሁለቱ ጭኖቹ ደግሞ የምንድናቸው አለ የብረት ናቸው አለ ልክ ነው አለ አሁን አቻለውን ያያችሁት ነው አይደል ራሱ ከዚህ ምንድነው ወርቅ ሁለቱ እጆቹና ደረቱና ጀርባው ምንድነው የብር ሆዱና ወገቡ ደግሞ የምንድነው የነሐስ ሁለቱ ጭኖቹ ደግሞ እነዚህ ሁለቱ ጭኖቹ ደግሞ እነዚህ የምንድናቸው የብረት አሁን ከታች የቀራለ ከጉልበቱ በታች ግማሹ ብረት ነው ግማሹ አፈር ነው ናቡከደነፆር ያየው አሁን ሁላችሁም ህልሙን አወቃችሁት ንገሩኝ ራሱ የምንድነው ሁለቱ እጆቹ ደረቱና ጀርባው ሆዱና ወገቡ ሁለቱ ጭኖቹ ብረት ከዛ ግማሹና ግማሹ ምንድነው ከታች ከጉልበታች ግማሹ ምንድነው ብረት ነው ግማሹ ምንድነው ወርቅ ያርግ ሁለመናህን ሂድግባ አባጋት ሄዳለ በያረብ እሺ አሁን ሁላችሁም ህልሙን አያችሁ በእርግጠኝነት ይሄ ህልም ይጣፋችኋል ካሁን በኋላ ወንዶች ምንድነው ይጣፋል ከዚህ በላይ ከጠፋማ እንግዲህ ምን ብዬ ነው ማስተምርህ አይጣፋም ይሄ በቃ አንዴ ድገሙልኝ ራሱ ደረቱ ሁለት እጆቹና ጀርባው ሆዱና ወገቡ ሁለቱ ጭኖቹ ከዛ ግማሹ ከታች ብረት ግማሹ አፈር ናቡከደነፆር ይሄ ነው አይደል ህልምህ አዎ ይሄ ነው ህልምህ አሁን ናቡከደነፆር የፈለገው ምንድነው ህልሙን ብቻ ነው ከዛስ ትርጉሙ የሚገርማችሁ ግን ዳንኤል ሌላም ነገር ጨመረለት ንጉስ ናቡከደነፆር ለምን ያን ህልም እንዳየ ጭምር ዳንኤል ነገረው ተመልከቱ ለምን እንዳየው ህልሙን ይገርማል በቅዱሳን ላይ የሚሰራ እግዚአብሔር ግሩም ነው በእኛ ዘንድ ስሙ የተመሰገነ ይሁንልን ለዚህ ነው እግዚአብሔር ለኛ ምስጢራችንን በቅዱሳን ይፈታዋል ህልማችሁን በቅዱሳን ይፈታዋል ህልም ሲባል ደግሞ ይሄ ተኝቶ የምታልሙት ብቻ አይደለም በእውናችሁ ሆናችሁ የምታስቡት ቪዥናችሁ ወደፊት የምታስቡትን ነገር ሁሉ ለቅዱሳን አማክሯቸው በጸሎታችሁ እነሱ ደግሞ ለአምላካችሁ ለእግዚአብሔር ይነግሩታል ያኔ እናንተ ቤት ደግሞ ይቀየራል ክብርና ምስጋና ለእግዚአብሔር ይድረሰው ስለዚህ ነው እግዚአብሔር ይሄን ድንቅ ነገር የሚያደርገው እንጂ እግዚአብሔር ከፈለገ ለናቡከደነፆር ራሱ አይነግረውም እንደ ህልሙን ዳንኤል ለምን መጣ የቅዱሳን ክብር ይገለጥ ዘንድ ያውም በባቢሎን ምድር ያውም በጥንቁልና ምድር ያውም እጅግ የሚገርመው ጠንቋዮች አስማተኞች ፈላስፎች ጠቢባን በተሰበሰቡበት መሃል የማስም ሊገን ነው የማስም ሊከብር ነው የማስም ሊነሳ ነው ሰማይና ምድርን የሰራው የእግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን እግዚአብሔር አለ ዳንኤል ሲጀምር ያለው ነገር ራሱ ይገርማቸዋል ሲጀምር ንጉሥ ሆይ እንደውም ዳንኤል ሲመጣ ንጉሱ አየውና ዳንኤል አንተኑ ትክል ትንግረኒ ህልምያ አንተ ዳንኤል ህልሜን ልትነግረኝ የምትችል አንተ ነህ አለው አንተ ነህ ሲለው ዳንኤል ደግሞ ምን አለ ሚስጥርን የሚገልጽ አምላክ በሰማይ አለ ክብርና ምስጋና ለእግዚአብሔር ይድረሰው ሚስጥርን የሚገልጽ እግዚአብሔር በሰማይ አለ አሁን የተፈለገው ናቡከደነፆር እግዚአብሔርን እንዲያውቀው ነው እግዚአብሔርን የማያውቁ ሰዎች ስላሉ ዳንኤል ህልሙ ልክ ነው ምን ትርጓሜው ትርጓሜውስ ምንድነው አለው ትርጓሜው
ባጭሩ ነገስታት ናችሁ ካንተ ጀምሮ ያለ ነው። መጨረሻ ላይ የሆነው ግን አንድ ነገር አለ። አንተ እሱን ስታይ ያ የቆመው ምስል አንተን ሲያይህ ከትልቅ ተራራ ያለ እጅ አንዲት ድንጋይ ተፈንቅላ መጣች። ከዛ ከታች አፈርና ብረት የሆነውን መታችው። አፈርና ብረቱ ደቀቀ። እንደገና ብረቱ ደቀቀ። እንደገና ነሐሱ ደቀቀ። ከዛ በኋላ ብረቱ ደቀቀ፣ ነሐሱ ደቀቀ፣ ብሩ ደቀቀ፣ ወርቁ ደቀቀ። ፍርስፍርስፍርስ አለ። ከዛ በኋላ ነፋስ መጣ። ያን ቦታ ጥርግ አደረገው። ምንም ነገር እዛ ጋር አልተገኘም። ያቺ ድንጋይ አደቀቀችና ተመልሳ ድንጋይቱ መላውን ዓለም መልታ መላውን ዓለም የሚመላ ተራራ ሆነች አለው። ልክ ነው። ትርጉሙ ደግሞ ይሄ ነው አለው። መንፈስ ቅዱስ ሚስጥሩን ይግለጽልን። የሰማነውን በልቡናችን ይቀርጽልን። ምንድነው ትርጉሙ ዳንኤል? ቅድም ስነግራችሁ ሌላ ቀርቶ ለምን ህልሙን ሊያልም እንደቻለ ዳንኤል ነገረው። ይሄን አልፈለገም ነበር ናቡከደነጾር። ምን አሳሰበው? እሱ ህልም አይቻለሁ፣ ህልሜ ጠፍቶኛል፣ ትርጉሙን ለምን እንዳለምክ ራሱ ነግርሃለሁ። ማነገረው ለዳንኤል? እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። አሁን በኦርቶዶክስ እምነት ያለን ሰዎችና በሌላ እምነት ያለን ሰዎች ልዩነታችን ልንገራችሁ። እኛ እግዚአብሔር ሚስጥር ይገልጽልናል አይገልጽልንም? ይገልጽልናል። ግን ደረጃችን እናውቃለን አናውቅም? ለኔና ለእናንተ የሚገለጸውና ለዳንኤል የሚገለጸው እኩል ይመስላችኋል? ብዙዎች ግን በስምንተኛው ሺህ እኩል ነን የሚሉት፣ እኛ ደግሞ አንልም። እግዚአብሔር 12 ሐዋርያት መርጧል፣ 72 አርድእት መርጧል፣ 36 ሴቶች መርጧል። አብረውት ከዋለበት ይውላሉ፣ ካደረበት ያድራሉ። ሌላ ደግሞ 5000 ህዝብ አለ። ከዛ ውስጥ የሚድን የሚፈወስ የሚበላ የሚጠጣ ለአምስቱ እንጀራ ሁለቱ ዓሣ ሲበረክት። ስለዚህ ደረጃችን እናውቃለን። ዳንኤል ለናቡከደነጾር ምን አለው? ለምን እንዳለምክ ልንገርህ ናቡከደነጾር፣ ህልሙን ለምን እንዳለምክ። በሰገነቱ ቁጭ ብለህ አንድ ቀን በሰገነቱ ላይ ቁጭ ብለህ የወንድ መኳንንት የሴት ወይዘሮ ሲገባ ሲወጣ ሲታጠቅ ሲፈታ ተመለከትክ። ከዛ እንዲህ አልክ፣ እኔ ናቡከደነጾር ይህን ህዝብ ዓለምን እንደ ሰም አቅልጬ እንደ ብረት ቀጥቅጬ የገዛው አይደለሁምን? ከኔ በኋላስ ምን አይነት ነገስታት ይነሱ ይሆን ብለህ አሰብህ። ዳንኤል ልክ ነው፣ አስቤያለሁ። ይሄንን አስቤያለሁ። ይሄ ነው በቃ። የናቡከደነጾር ቃል ሌላ ምንም ሊሆን አይችልም። ዳንኤል ልክ ነህ፣ አስቤያለሁ። ዳንኤልን ይሁት እስቲ ንጉሱ ያሰበውን ሳይቀር ህልሙን አይደለም የህልሙን ትርጉም አይደለም ያሰበውን ጭምር ሲነግረው እግዚአብሔር በቅዱሳን ላይ ግሩም ነው። ስሙ የተመሰገነ ይሁን። ሌላ መልስ የለንም። ሶስት ነገሮች ልብ በሉ። አንደኛ ህልሙን ለምን እንዳለመ ሐሳቡ። ሁለተኛ የሰው ህልም እናንተ አይታችሁ ታውቃላችሁ? ሰው መጥቶ ህልም አይቻለሁና እስቲ ያየሁትን ተኝተ እይልኝ ብሏችሁ የሚያቅሰው አለ? ይቻላል? ለቅዱሳንስ በማ ስሙ የተመሰገነ ይሁን። ህልሙን አየ። ሶስተኛ ትርጉሙንም ነገረም። ትርጉም እንኳን ዝም ብላችሁ እንደፈለጋችሁ ልትተረጉሙ ትችላላችሁ። አንዳንድ ሰዎች ቃልቾችም አላችሁ። አንዳንድ ሰዎች እኮ ቤታችሁ ራሱ ቃልች አላችሁ። በዚህኛው መንገድ ቢሄድ ይቀናኛል፣ በዚህኛው መንገድ ቢሄድ አልቀናም ብለሽ ራስ ላይ ተጠነቆያለሽ። ድሮ ሳስተምር ያኔ የተማረ ሰዎች እንደኖራችሁ አላውቅም። ሰው ቡና ይጠጣና ቤት ውስጥ እንዲህ ይደፋውና እንደዚህ ያየዋል ስኒውን ከውስጥ። ጎበዞች ከሆኑ አተላውን አለሚያዩት፣ የስኒውን ከኋላ ያዩታል። የስኒውን ቂጥ ይባላል እንዴ? ይቅርታ ቃሉ ይባላል። ቃሉ ምን አለበት እንዴ? የስኒው ቂጣው ይታያል እንደዚህ።
አንዳንዶቹ ደግሞ እንዲያውና አተላ ወፈር ካለ ሲሳይ አለሽ ይላል። ሲሳይ እንዲህ ከሆነ አተላው ደግሞ እንደ ደፋው እኮ ነው የሚደፋው። እንዲህ ከሆነ ደግሞ መንገድ አስበሻል እንዴ? መንገድ አስበሻል እንደ ይሄ አሁን ያረጋሉ እንዴ? እንደዚህ የለም ማለት አሁን ተለወጠ። ኒው ኤጅ ሙቭመንት ሆነ። አሁን ሎ ኦፍ አትራክሽን ነው ተቀይሯል። አልገባውም ሰው ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ኒው ቶት ሲባል ሰዎች እየመጡ አልገባቸውም። ሰላቢነት፣ ጠንቋይነት፣ ቃልቻነት፣ ሰባ ሰገል፣ ሰባ ስራይ መሆኑን ብዙ ሰው አያውቀው። ሚስጥርን የሚገልጽ ማን ነው? ጥሩት፣ ድገሙና ስሙን። ያልጠራችሁ ማንን ልጠሩ ነው? ሌላ አላችሁ? እና እዛ ጋር በየዛፉ ስር ተቀምጠ ተሰግስገ የእግዚአብሔርን ስም ካልጠራ የማን ልጠራ ነው የመጣው? የማን ስም ልጠሩ ነው የመጣችሁት? ጥሩት። የሰማይና የምድር ንጉሥ ማን ነው? ማን ነው? የኔና የናንተ አምላክ ማን ነው? ሰማይን የዘረጋው ማን ነው? በለዓምን የዘረጋው የዓለም ነገስታት ናቡከደነጾርን የዘረጋው ማን ነው የዘረጋው? የሞዓብ ጠንቋዮች ናቸው የዘረጉት። የከለዳውያን አስማተኞች ናቸው ያደረጉት። ማን ያደረገው? ማን ያደረገው? የኛ መልስ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ግሩም አምላክ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲበሉ ስራህ ድንቅ ነው። ስራው ድንቅ ነው። እኔና እናንተንም እግዚአብሔር ግሩም አድርጎ ፈጥሮናል። የዳዊት አምላክ ስሙ የተመሰገነ ይሁንልን። አንደኛ ሐሳቡን የናቡከደነጾር ሐሳቡን ለምን ህልሙን እንዳየ፣ ሁለተኛ ህልሙን ተኝቶ አይደለም ያየለት። እንደውም ሱባኤ ገብቶ ነው። ተኝቶ አይደለም ሱባኤ ገብቶ ነው ያየለት። ሐሳቡን ጭምር ነው እግዚአብሔር የገለጠ። አቤት እግዚአብሔር ሚስጥር ሲገልጥ የኔና የናንተ አምላክ ለሰው ማትነግሩት ሚስጥር አለ አይደል? እሱ የሚያውቅላችሁ የምትመኙትን ሁሉ ያድርግላችሁ። ይሄ ነው የኔና የናንተ አምላክ ስሙ የተመሰገነ ይሁን። ያድርግላችሁ። አሁን የህልሙ ትርጉም በዚህ ነው ትምህርታችን አለ የምናጠቃለው። ከዛ የመጨረሻ ወልደ አብ ወልደ ማርያም ነግራችሁና እናበቃለን። የህልሙ ትርጉም ህልሙ እንዴት ነበረ? አንድ ሰው ቆመ አይደል? ናቡከደነጾር ፊት አንድ ሰው ቆመ። ራሱ ወርቅ፣ ሁለት እጆቹ ደረቱና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ፣ ከታች ግማሽና ግማሹ አፈርና ብረት። ከዛስ ልክ እንዲየታየ ከአንድ ተራራ ላይ ምን መጣች? አንድ ሚስጥር አላት። ያለ እጅ የተፈነቀለች ርዕሳችን እሱ አይደለም? ያለ እጅ የተፈነቀለች ድንጋይ መጣችና ከየት መጣችሁ? ከላይ ከወርቁ ወይስ ከታች ካፈሩና ከብረቱ? ከታች። ከዛስ ሁሉም ምን ሆነ? ከታች ሲመታ መሰረቱ እኮ ነው፣ ምሰሶ እኮ ነው። ሁሉም አንዴ ምን ሆነ? ወረደ። ከዛ ምን መጣ? ነፋስ ንፍስ አለ። ጥርቅ አደረገው። ቦታው የቆመበት አልታወቀም። ትርጉሙ ይሄ ነው። ንጉሥ ናቡከደነጾር ያየኸው ምስል አንተን ያይህ ነበረ፣ አንተም እሱን ታይ ነበረ። እኔ አንተን ነኝ፣ አንተ እኔን ነህ ሲልህ ነው። ርዕሱ ዘወርቅ የተባልክ አንተ ነህ ወርቅ የተባልክ። የህልሙን ትርጉም እየሰማችሁ ነው። መንፈስ ቅዱስ በአናንያ በአዛርያ በሚሳኤል ያደረ በእናንተም ይደር፣ በእኔም በባሪያው ይደር። አንተ እሱን ስታይ እሱ አንተን ሲያይ አንተ እኔን ነህ እኔ አንተን ነህ ሲልህ ነው። ወርቅ ርዕሱ የተባልክ አንተ ነህ። የወርቅ ክብሩ ከብርም ከነሐስም ከብረትም ካፈርም ይበልጣል። አንተ ከሁሉም ነገስታት ትበልጣለህ። ከኔ በኋላ ማን ነው የሚመጣው ብለህ የለም። ሁለተኛው ንጉሥ ሁለት እጆቹ እንደገና ደግሞ ደረቱና ጀርባው የብር የሆነው ንጉሥ ዳሪዮስ ነው። የወርቅ ክብር ከብር እንደሚበልጥ የብር ክብር ከወርቅ እንደሚያንስ ዳሪዮስ ንጉሥ ካንተ ያንሳል። የሜዶኑ ነው። የሜዶኑ ንጉሥ ነው ቀጥሎ የነገሰው። ናቡከደነጾር የባቢሎን መንግስቱ የባቢሎን ኪንግደም ነው። ባቢሎኒያን ኪንግደም ይባላል። የባቢሎኒያን ኪንግደም ሲያበቃ ከዛ ቀጥሎ የመጣው የሜዶኒያን ኪንግደም ነው። የሜዶኑ ንጉሥ ደግሞ ዳሪዮስ ነው። በብር የተመሰለው ሆዱና ወገቡ የምንድነው? ቀጥሎ ያለው ሶስተኛ ንጉሥ ነው እሱ።
እሱ ደግሞ የነሐስ ሶስተኛው ንጉስ ደግሞ የፐርሺያን ኪንግደም ነው። የሂስትሪ ተማሪዎች ካላችሁ አሁን ማወራው ነገር ይገባችኋል። የፐርሺያን ኪንግደም ከሜዶኑ ቀጥሎ ነው የመጣው። እሱ ደግሞ ንጉሱ ቂሮስ ነው። በሱ ጊዜ በእስራኤላውያን ከባቢሎን ወጥተው ወደ ኢየሩሳሌም አገራቸው ይገባሉ። ቂሮስ ነው። ነሐስ ድምፁ ከሩቅ ይሰማል። ሚካኤል ኪው ብሎ ይሰማል ነሐስ። ሙሴ በምድረ በዳ የነሐስ እባብ ሰቀለ የሚለው ትዝ ይላችኋል? ያ ነው ይሰማል ከሩቅ ድምፁ። የቂሮስ ንጉስ አመጣጥ ከሩቅ ይሰማል። ዓለምን ሁሉ ይገዛል። እስራኤልንም ነፃ ያወጣቸው ከባቢሎን ምርኮ ቂሮስ ነው። የሚገርማችሁ ቤተ መቅደሱ ሲሰራ ገንዘቡን ሰጥቶ ያሰራው የአሕዛብ ንጉስ የፐርሺያው ቂሮስ ነው። እግዚአብሔር በሱ ተጠቅሞበታል። ሆዱና ጀርባው የተባለው ሶስተኛ ንጉስ ቂሮስ ነው። አራተኛው ንጉስ ማለት ደግሞ ምን ላይ ደርሰናል? አሁን ጭን ላይ አይደለም? ምንድነው ጭን ላይ የማን ነበር? ብረት። እሱ ደግሞ the Babylonian kingdom, the Medonian kingdom, the Persian kingdom ይቀጥላል። ሄሌኒስቲክ ሲቪላይዜሽን የግሪኮች ግዛት። እዚህ ላይ የሚጠራው ብረት የተባለው ደግሞ አሌክሳንደር the Great የሚባለው ታላቁ እስክንድር ነው። ታላቁ እስክንድር በብረት የተመሰለበት ምክንያት ምንድነው? ብረት ይቀጠቅጣል። ብረት ኃያል ነው። እስክንድር የመቄዶንያው ያ በ32 33 ዓመቱ የሞተው ያ ሰው እስክንድር ሄሌኒስቲክ ሲቪላይዜሽንን በዓለም ላይ ረእይቶ ዓለም የግሪክ ቋንቋ እንዲናገር የሚያደርግ እስከ ኢትዮጵያ ጠረፍ እስከ ኤርትራ ጫፍ እስከ ቀይ ባህር ድረስ የግሪክ ቋንቋ ይነገር ነበር። የገበያ መነጋገጃም ስለነበረ አክሱም ድረስ የአንዳንድ የግሪክ ጽሑፎች ድንጋዮች የተገኙት በዛ ጊዜ ዘመን ጀምሮ ናቸው። አሌክሳንደር the Great ታላቁ እስክንድርን በዓለም ላይ በጥበብ ያሸነፈችው የኢትዮጵያ ንግስት ብቻ ነች። ሌላ ማንም አላሸነፈው። እሱ ሌላ ታሪክ ስለሆነ አሁን አልገባም። ስዕላ ድንገት ታውቃላችሁ 12 ሰዎችን ጠቢባን መርጣ ያን ታሪክ ታውቃላችሁ። እንዴት አድርጋ ስዕላ እስክንድር መልኩን እየለወጠ የገባ ይሰልል ነበር። እንዴት እንደያዘችው እሷ ከዛ በኋላ ኢትዮጵያን ፈጽሞ ላይነካ። ለዚህ ነው ኢትዮጵያን ያልነካው፣ አልቻለም። ይሄ ሌላ ታሪክ ስለሆነ አሁን ወደዛ ውስጥ አልገባም። አሁን እየተማርን ያለ ነው ያለ እጅ ከተራራ የተፈነቀለችው አይደለም እንዴ? ሌላ ርዕስ ነው የነገርኳችሁ። እሱ ነው አይደል? እሱ ነው። ብረት የግሪክ ኤምፓየር ነው። ያ ሄሌኒስቲክ ሲቪላይዜሽን ይባላል። የሄሌኒስቲክ ሲቪላይዜሽን የግሪክ ሲቪላይዜሽን ነው። እነ እስክንድር ናቸው። ብረት ጠንካራ እንደሆነ እስክንድር ብዙ አገሮችን የማረከ ነው። አንድ ቀን እስክንድር አልቅሷል። ለምን እንዳለቀሰ ልንገራችሁ። ለምን እንዳለቀሰ እስክንድር ይገርማል። ከኢትዮጵያ በስተቀር ሌላውን ሁሉ ገዝቷል ብያቸዋለሁ። እነ ኢንዲያን ሁሉ ገዝቷል። ምንም የቀረው የለም። ሄዷል ጠረፍ ድረስ። አብሮ የሚያስከትላቸው ጠቢባን አሉ፣ ጂኦግራፈርስ አሉ። አንዱን ምድር አቀማመጥ የሚያጠና ጂኦግራፈር ነው። ጠራውና ከዚህ በኋላ ምንድነው ሀገር ያለው አለ። ንጉስ ሁሉንም እኮ ገዝተሃል አለ። ከዛ እስክንድር አለቀሰ። ያለቀሰው ለምንድን ነው? በቃችሁ ብቻ ነች ምገዛት አለ። አልጠግባይ ሲተፋ ያድራል። እቺ ብቻ ነው ምገዛው አለ። አንድ ቀን ደግሞ ያደረገው ልንገራችሁ። ጦር ሜዳ ያዋጋ ብልህነትም አለው። ያዋጋ በአብዛኛው በጦር ኃይል አይደለም፣ እሱ በኢንፎርሜሽን ነው አገሮችን ይማርክ የነበረው። አንድ ቀን አንድ ወታደር ሰይፍ ይዞ ጦርነት ውስጥ ሆኖ የሆነ ቦታ ተደብቆ ይንቀጠቀጣል። እስክንድር መጣ፣ አየው። ምንድነው እንደዚህ የሚያስፈራህ አለው። ነው ፈራው አለው። ማን ነው ስምህ አለው። እስክንድር። እስክንድር ወይ ስሜን መልስ ወይ ተዋጋ። ይገርማል። እና ሁለቱ ጭኖቹ የብረት ናቡከደነጾር
እሱ ደግሞ አራተኛው ንጉስ ካንተ በኋላ የሚመጣው እስክንድር የሚባል ነው አለው። ከዛ ስነዛ አለው የእስክንድር መንግስት ሲፈርስ በሁለት ትልቅ ክፍሎች እንደገና በአራት ክፍሎች ተከፈለ የዓለም አገዛዝ። ከንጉስ እስክንድር ቀጥሎ ሁለት በጣም ጠንካራ ሰዎች መጡ፣ ሁለት በጣም ደካማ ነገስታት መጡ። እነዛ ሁለቱ የምንድን ነበር? ግማሹ የብረት ግማሹ ሁለት እግሮች አይደሉ ከጉልበታች ያለ፣ ግማሹ ምንድነው? ብረት፣ ግማሹ አፈር፣ ግማሹ ምንድነው? ብረት፣ ግማሹ አፈር። አጠቃላይ ስንት ይሆናሉ? ስንት ነው የሚሆኑት? አራት። ከሄሌኒስቲክ ሲቪላይዜሽን አራማጆች ጠንካራ የሆኑት በብረት የተመሰሉ እንደ እስክንድር ያህል ባይሆኑም በጣም ታላላቅ ሁለት ደግሞ ነገስታት አሉ። በጥሊሞስና አንጢያኮስ ይባላሉ። በጥሊሞስ ፖቶለሚ የሚባለው ሲሆን ብሉይ ኪዳንን ከዕብራይስጥ ወደ ግሪክ ያጻፈው የሰባው ሊቃናት የግሪኩ ትርጉም በበጥሊሞስ ዘመን የተጻፈው። እሱ ጠንካራ ነው፣ አንጢያኮስ ጠንካራ ነው። ሁለት ደግሞ በአፈር የተመለሱ ልፍስፍስ ነገስታት ነበሩ ይላቸዋል። ሰልፎስና ድማጥራኖስ ይባላሉ። እነዚህ ነገስታት ናቸው ካንተ በኋላ የሚመጡት አለው። አሁን ህልሙ ትርጉም ይሄ ነው። ከሰማችሁት በቂ ነው። እኔ የምፈልገው አሁን ቀጥሎ የሆነው ነው። የትምህርታችን ርዕስም ይሄ ነው። ይሄ ሆኖ ሳለ ናቡከደነጾር ከተራራ ላይ አንዲት ድንጋይ ያለ እጅ ተፈንቅላ መጣች። መታቸው፣ ደቀቀ፣ ነፋስ ነፈሰ፣ ቦታው አልታወቀም። ያቺ ድንጋይ ካንተ ቀጥሎ ዳሪዮስ፣ ከዛ ቀጥሎ ቂሮስ፣ ከዛ ቀጥሎ እስክንድር፣ ከዛ ቀጥሎ በጥሊሞስ አንጢያኮስ፣ ከዛ ቀጥሎ ሰልፎስ ደማጥራኖስ፣ እነዚህ የሮማ ግዛት ይመጣሉ። ሮማን ኤምፓየር ይተካል ከሄሌኒስቲክ ሲቪላይዜሽን በኋላ። በኤምፓየር ሳስቀምጥላችሁ አንደኛ ባቢሎናያን ኤምፓየር፣ ሁለተኛ ሜዶኒያን ኤምፓየር፣ ሶስተኛ ፐርሺያን ኤምፓየር፣ አራተኛ የግሪክ ኤምፓየር ወይም ሄሌኒስቲክ ሲቪላይዜሽን። ከዛ ቀጥሎ ያለው ደግሞ ወዴት ተለወጠ? ወደ ሮማን ኤምፓየር። ከዛ አንድ ነገር ላስታውሳችሁ። የሉቃስ ወንጌል ሲጀምሩ ጌታ ተወለደ የሚላችሁ አውግስጦስ ቄሳር ትዝ ይላችኋል? እንደሱ እያለ የምናመጣ አውግስጦስ ቄሳር በነበረበት ጌታ ኢየሱስ ክርስቶስ የሚለው ቄሳር የሮማውያን መጠሪያ ነው። የሮማውያን ኢምፔረር በኢትዮጵያ አጼ ጃንሆይ እንደምንለው ማለት ነው። አሁን ያቺ ድንጋይ ከተራራ ተፈንቅላ መጣች የተባለችው ያቺ ድንጋይ ማለት ኢየሱስ ክርስቶስ በሮማውያን ዘመን ተወልዶ መጣ። ክብር ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ አሁን ረቂቅ ነገር ነው የምታዩት። ቅድም ያልኳችሁ ወልደ አብ ወልደ ማርያም the son of God and the son of man ብዬ ያልኳችሁን እሱ ላይ የኢትዮጵያ ቤተክርስቲያን አስተምሮ የምናይበት ረቂቅ ትምህርት ነው። እንዲህ ነው የሆነው። ትንሽ ድንጋይ ከየት ተፈንቅላ መጣች? ከትልቅ ተራራ። ማን የፈነቀላት? ማን የፈነቀላት? ያለ እጅ አይደለም። ዘእንበለ እድ ያለ እጅ ተፈንቅላ መታንን መታቸው ማለት እነዚህ ነገስታት የሚገርማችሁ እግዚአብሔር ነን እያሉ የሚናገሩ ነበሩ። ናቡከደነጾር ራሱ ምን ያደርገው? ትንቢተ ዳንኤል 3 ላይ እኔ አምላክ ነኝ ብሎ ርዕሱ ዘወርቅ የተባልክ አንተ ነህ ተብሎ ቁመቱ 60 ክንድ የሆነ እኮ የራሱን ምስል አሰርቶ በአቅላ አዱራን መለከት አስነፍቶ ነጋሪት አስመትቶ እኔ አምላክ ነኝ አምልኩኝ እኮ አለ። ያቺ ድንጋይ መጣችና ምን አደረገችው? ፈጨችው። አምላክ አይደለም። እነ ዳሪዮስ፣ እነ ቂሮስ፣ እነ እስክንድር ታላላቅ ነገስታት እነዚህ ሁሉ መጡ። ራሳቸውን እንደ እግዚአብሔር ቆጠሩ፣ ግን እግዚአብሔር አልነበሩም። ያቺ ድንጋይ መጣች። ያቺ ድንጋይ የተባለችው ካለ እጅ የተፈነቀለ ተራራ ማለት ሁለት ሚስጥር ልንገራችሁ። ካለ እጅ ድገሙልኝ እስቲ። ዘእንበለ እድ በሉ እስቲ። ዘእንበለ እድ ማለት እንዲህ ልንገራችሁ። ያቺ ድንጋይ ክርስቶስ ነው። አለት የተባለው ድንጋይ የተባለው እሱ ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 5 ስታዩ እስራኤላውያን ከዛ አለት ጠጡ ይላል። አለቱም ክርስቶስ ነበር ይላል።
ድንጋዩም ክርስቶስ ነበር። በዚች ድንጋይ በዚች አለት ላይ ቤተክርስቲያንን እሰራታለሁ ማለት ክርስቶስ በሚለው ስሜ ላይ ነው። ሰሙ ለጴጥሮስ ነው። እሱ ሰም ነው። ቤተክርስቲያን በሱ ላይ አልተሰራቸው። እሱ አብነት ነው። እሱ ምሳሌ ነው። ቤተክርስቲያን የተሰራችው ደጋግሜ ነው ይሄን የምናገረው በኢየሱስ ክርስቶስ ላይ ነው። አለቱ የተባለው ክርስቶስ ነው። ይከተላቸው ከነበረው አለት ጠጥተዋል ማለት ከክርስቶስ ነው። በህይወታችሁ ሁሉ ከናንተ ጋር ይሁንላችሁ። የምትመኙት ሁሉ ይፈጽምላችሁ። ዘእንበለ እድ ማለት ያለ እጅ ማለት ክርስቶስ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ተወለደ ማለት ነው። ያለ እጅ ስሙ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ይደገም እንዴ እየሰማችሁ ይመስሉ ነበር። እየሰማችሁ ይመስሉ ነበር። ደክማችኋል። የኢትዮጵያ ልጆች ደክማችኋል። ትምህርት ላይ ደክማችኋል። በዚህ በጣም በዚህ አዝኛለሁ። እኔ ሳልናገር አልሄድም። አዝኛለሁ። እንደዚህ አልነበረም የአዲስ አበባ ሕዝብ በወንጌል ላይ አዝኛለሁ። በሉ ድገሙና ተናገሩ ከኔ ቀጥላችሁ። ከአብ ያለ ድካም ከድንግል ማርያም ያለ ሕማም ያለ እጅ አላልንም ቅድም? በቃ ይሄ ነው ያለ ድካም ያለ ሕማም። ድገሙልኝ። ያለ ምን ያለ ድካም ያለ ሕማም። ያለ ድካም ከማ ከአብ ያለ ሕማም ከማ ከድንግል ማርያም። ቀጥሉ። አንድ አለ ሌላ ያለ እጅ ዘእንበለ እድ ዘተመትረ እምደብር ነዋ። ያለ እጅ ከአብ ያለ እናት ከድንግል ማርያም ያለ አባት። ሰምታችሁኛል? ከአብ ያለ ከድንግል ማርያም ያለ አባት። እግዚአብሔር የተመሰገነ ይሁን። ወልደ አብ ወልደ ማርያም ያልኳችሁ ይሄንን ነው። the son of God and the son of man ተብሎ ሲጠራ የእግዚአብሔር ልጅ የሰው ልጅ ተብሎ ሲጠራ ኢየሱስ ክርስቶስ አስተውሉ፣ እንደሌላው አይደለም የኦርቶዶክስ ትምህርት። ብዙዎች ኢየሱስን የሚያውቁት ከድንግል ማርያም ከተወለደ በኋላ ያለውን ነው። ስለዚህ ነው አንዱ ይነሳና አማላጅ ነው ይላል፣ አንዱ ይነሳና ነብይ ነው ይላል፣ አንዱ ይነሳና ፍጡር ነው ይላል። ለስም አጠራሩ ክብር ምስጋና ይገባው። በእኛ በኦርቶዶክሳውያን ዘንድ ግን የአብ ልጅ የድንግል ማርያም ልጅ እንደ ዮሐንስ ወንጌላዊ እንናገራለን። እሱ በመጀመሪያ ቃል ነበረ ነው ያለን። ቃል በእግዚአብሔር ዘንድ ነበረ ነው ያለው። ያም ቃል ሥጋ ሆነ ነው ያለን። ሥጋ የሆነው ቃል እግዚአብሔር ነው። ሥጋ የሆነው ከድንግል ማርያም ነው። የተዋህዶ እምነት ይሄ ነው። ኢየሱስ እግዚአብሔር ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስን ልብ በሉ። ያ ከተራራው ያለ እጅ ተፈነቀለ የተባለው ከአብ ያለ እናት ያለ ድካም። አሁን ጨምሩልኛ። ትምህርታችሁ እኮ ከፍ አለ። ቅድም አንዳንድ ነበር ያጠናችሁት። አሁን ሁለት ተጨመረላችሁ። ከአብ ያለ እናት ያለ ድካም። ድገሙ። ከአብ ያለ እናት ያለ ድካም ከድንግል ማርያም ያለ አባት ያለ ሕማም። ይደገማል። ከአብ ያለ እናት ያለ ሕማም ከድንግል ማርያም ያለ አባት ያለ ሕማም። ምን ማለት ነው? ያለ ሕማም ድንግል ማርያም ልጇን ወዳጇን ኢየሱስ ክርስቶስን እሱን ወልደ አብ እግዚአብሔርን ስትወልደው እናቶች ሲወልዱ የሚሰማቸው ሕማም ሳይሰማ እሱም ሕፃናት የሚሰማቸው ሕመም ሳይሰማው ያለ ወንድ ዘር ከመቤታችን ከድንግል ማርያም ብቻ ብርሃነ ዓለም ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ምዕራፍ 4 ቁጥር 4 እግዚአብሔር አምላክ የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደኛ ላከው። እርሱም ከሕግ በታች የተወለደ ከሴት ብቻ የተወለደ ከድንግል ማርያም ብቻ የኔና የናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። እርሱም ደግሞ እኛ አባ
አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ሊያደርግ ነው ይላል። ስለዚህ ከአብ ያለ አባት ያለ ድካም ከድንግል ማርያም ከአብ አሁን ተስተካከላችሁ እየሰማችሁ እንደሆነ አረጋገጥኩ። ጥሩ ከአብ ያለ እናት ያለ ድካም ከድንግል ማርያም ያለ አባት ያለ ሕማም። እችን ደጋግሙ ዛሬ ቤት ስገቡ ይዛችኋታል አይደል? መጀመሪያ ህልሙ ተይዟል በእርግጠኝነት ትርጉሙ ላይ ብዙ ሰምታችሁታል። ያን ሁሉ መያዝ የለባችሁም። የፐርሻ ምናምን ኢየሱስ መጣና አፈራረሰው። በቃ እሱን ያዙ። ደረማመሰው። እሱን ያዙ። አምላክ ነው፣ እሱን ያዙ። የአማልክት አምላክ ነው፣ እሱን ያዙ። ስሙ ለዘላለም የተመሰገነ ይሁን። አምላክ ማን ነው? ፈጣሪ ማን ነው? እግዚአብሔር ማን ነው? የኔና የናንተ አምላክ ድንግል ማርያም የወለደችው ስሙ ለዘላለም የተመሰገነ ይሁን። ተመልከቱ። ከዛስ ያለ እጅ ማለት ይሄ ነው። ያለ እጅ ማለት ይሄ ነው። አሁን ያልነው ነው፣ ዝርዝሩ ነው። ከዛ በኋላ ምን ሆነ? ያቺ ድንጋይ ያንን ምስል ምን አደረገችው? መታችሁ ማለት አምላክ አይደላችሁም፣ ኢየሱስ ብቻ ነው አምላክ። ነፋስ መጣ፣ ስልጣን እግዚአብሔር ነው። ጠረገው ማለት ያ ቦታ አልታወቀም ማለት ይኸው የሉም፣ በቃ የሉም። ዓለም ላይ እኮ የሚነሱ ሰዎች ዘላለም የሚኖሩ ይመስላችኋል? የሉም። ወይ በደግ ወይ በክፉ ስማቸው ይነሳል። ከዛ ውጭ ሌላ ነገር የለም። እግዚአብሔር ግን ዛሬም ዕብራውያን ምዕራፍ 13 ቁጥር 7 እንደሚላችሁ የኔና የናንተ ንጉሥ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም ይላችኋል። ተናገሩ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ሞትን ድል አድርጎ ሲነሳ አምላክ ነው። እኛ አማላጅ አምላክ የለንም። ነብይ አምላክ የለንም። ፍጡር አምላክ የለንም። የተዋህዶ ልጆች እኔና እናንተ ያለን የአብርሃም የይስሐቅ የያዕቆብ አምላክ ሰማይን የዘረጋው ምድርን የመሰረተው የአብ ልጅ የድንግል ማርያም ልጅ እግዚአብሔር ነው። ይሄ ነው የኛ ትምህርት። ይሄ ነው የኛ እምነት። ወልደ አብ ወልደ ማርያም ማለት ከአብ የተወለደውን ድንግል ማርያም ወለደችው። ድንግል ማርያም የወለደችው አብ የወለደውን ነው። ከሁለት ባህሪያት አንድ የሆነ ከሁለት አካል አንድ የሆነ በካቶሊክ እምነት ጋር ልዩነታችን ይሄ ነው። ከፕሮቴስታንቱ ጋር ምንም አንደራረስም፣ ልነጋገር ማንችል እውነቱን ነጋገር ካለ ካቶሊኮቹ ትንሽ መስለዋል። 5th ሴንቸሪ ላይ የወጡት 451 ላይ በሊዋር ላይ የተመሰረቱት። ስለዚህ ልብሱንም ወስደውታል፣ መስቀሉንም ይዘውታል፣ እንደው ስርዓቱንም ያደርጉታል። ግን በየጊዜው ብታዩአቸው ይመሳሰላል። አሁን ኢትዮጵያ ውስጥ ካቶሊክ ብትሄዱ ፒያሳ በግዕዝ ይቀድሳሉ። ቅዳሴ ከጣሊያን ያመጡት ከቫቲካን ያመጡት የለም። ያቺ ድንጋይ ተመልከቱ። ያቺ ድንጋይ ያለ እጅ ተፈንቅላ መጣች የተባለው ቅድም የተነጋገርነው ታሪክ ነው። ከዛ በኋላ ምን ሆነ? ነፋስ መጣ፣ ጠረገው። ያቺ ድንጋይ ከዛ በኋላ ምን ሆነች ነበር ያልነው። ትምህርታችንን በዚህ እናጠቃለን። ያቺ ድንጋይ ተመልሳ ይላል ዓለምን ሁሉ መልታ ትልቅ ምን ሆነች? ተራራ ማለት ኢየሱስ ወደዚህ ምድር ሲመጣ ከድንግል ማርያም ሲወለድ በከብቶች በረት ተወለደ። ትንሽ ድንጋይ የተባለው ትንሽ ዝቅ ማለቱን ሲያሳይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እግዚአብሔርነቱን እንደመቀማት አልቆጠረውም። ፊልጵስዩስ 2:8 እግዚአብሔርነቱን እንደመቀማት አልቆጠረውም። እሱ አምላክ ሲሆን ሳለ ተመልከቱ፣ ያውም የመስቀል ሞት ታዘዘ። እሱ እኮ እግዚአብሔር ነው አለ። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ደግሞ ምን ያለ ጳውሎስ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ለኛ ሲል ባለጸጋው ደሃ ሆነ። ድገሙት። ለኛ ሲል ለማ ሲል ማ ባለጸጋው ምን ሆነ? ባለጸጋው እግዚአብሔር ደሃ አዳምን ሆነ ማለት ነው። የባሪያውን መልክ ያዘ የሚላችሁ ደግሞ ፊልጵስዩስ 2:8 እሱ ነው። እንግዲህ ትምህርቱን በኋላ ዩቲዩብ ላይ ገብታችሁ ስሙ እንጂ ጨለማ ነው። ጥቅስ እየያዛችሁ አይደላችሁም። የሁሉ ሺህ ህዝብ ዝም ብሎ ነው የሚሰማው። ጥቅስ ሊይዝ አይችልም። አንዳንዱ ልባችሁ ውስጥ ይጻፍላችሁ። ከዛ ዘመኑ ግን ስለሚረዳ ደግማችሁ ስሙን። ጥቅሶቹን ያሉበትን ነገሮች ሁሉ ማወቅ ይኖርባችኋል። ከዛ በኋላ አሁን ኢየሱስ ክርስቶስ እሱ ለስም አጠራሩ ክብር ምስጋና ይግባው፣ የአብ ልጅ የድንግል ማርያም ልጅ የእግዚአብሔር ልጅ የሰው ልጅ ተባለ። ወልደ አብ
ወልደ ማርያም ተባለ። ሞትን ድል አድርጎ ሲነሳ ግን ወደ ክብሩ ተመለሰ ይላል ሉቃስ 24 ላይ ሲጽፍላችሁ ከትንሣኤ በኋላ ወደ ክብሩ ተመለሰ። ተመልከቱ ወደ ክብሩ ተመለሰ። ዮሐንስ ወንጌል ምዕራፍ 3 ስትመለከቱ ምን እንደሚለው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም አለ። ወልደ አብ ወደዚህ ምድር መጣና ወልደ ማርያም ተባለ። የአብ ልጅ እሱ የማርያም ልጅ ተባለ። የአብ ልጅ ሲባል ግን አብ አባት በመሆኑ የሚበልጠው አይደለም፣ ወልድም ልጅ በመሆን አያንስም። አባ ሕርያቆስ በቅዳሴው ይነግራቸዋል። አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብ ወልድን አብርሃም ይስሐቅን እንደሚበልጠው አይበልጠውም። ወልድ መንፈስ ቅዱስን ይስሐቅ ያዕቆብ እንደሚበልጠው አይበልጠውም። አብ ወልድ መንፈስ ቅዱስ ትክክል ነው። ሚስጥረ ሥላሴያችን ይሄ ነው። ትምህርታችን ይሄ ነው። በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ አይደለም እንዴ? በስመ አብ ወልድ መንፈስ ቅዱስ ማለት በግዙም ማለት ነው። በአብ ስም በወልድ ስም በመንፈስ ቅዱስ ስም ስንት አምላክ? አሃዱ አምላክ። ስንት አምላክ ነው ያለን? ስሙ ስንት ነው? 3 ስሙ ስንት ነው? 3 ማ አብ ወልድ መንፈስ ቅዱስ። በስመ አብ ማለት እኮ እሱ ነው። እንዴ ያልገባችሁም እንዴ? በስመ አብ በስመ ወልድ በስመ መንፈስ ቅዱስ ስንት ስም? 3 ስም። ስንት አምላክ? አንድ አምላክ። አለቀ። እኛ እንዲህ ነው እምነታችን። አንድ እግዚአብሔር ነው፣ ስሙ ለዘላለም የተመሰገነ ይሁን። ስለዚህ ወልደ አብ ወልደ ማርያም ስንል የእግዚአብሔር ልጅ የሰው ልጅ ሲል መጽሐፍ ቅዱስ ስታነቡ የእግዚአብሔር ልጅ የሚል ቦታ ስታገኙ ሁሉ ወልደ አብ ማለት ነው። ቃል ነው። ስጋ ኮነ የሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ወልደ ደግሞ ማርያም ስንል የሰው ልጅ የሚለውን ስታገኙ ነው። ስለዚህ በዛ ውስጥ ስትመለከቱ እነዚህ ነገሮች ሁሉ በመታዩበት ጊዜ እግዚአብሔር አምላካችን ለኛ የነገረውን ነገር ሁሉ ድንቅ ነው እንደሆነ ታያላችሁ። ስለዚህ ትምህርቴን በምን ላጠቃልል መሰላችሁ? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ነው የሚጀምረው። ከደቀ ይጥላችሁ ተናገሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትውልድ መጽሐፍ የዳዊት ልጅ የአብርሃም ልጅ። አሁን አብርሃም ምን እንደሚነግረን የዳዊት ልጅ የአብርሃም የሰው ልጅ ማርያም የአብርሃም ልጅ ናት። ማርያም የዳዊት ልጅ ናት። መሰረታቲሃ ውስተ አድባር ቅዱሳን የሚልህ መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው የሚልህ እና አብርሃምና ይስሐቅና ያዕቆብን ነው። ክብርና ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ ይሁን። የአብርሃም ልጅ ነች፣ የዳዊት ልጅ ነች እመቤታችን። ዳዊት ራሱ ምንድነው ያላት? መዝሙር 44 ላይ ቁጥር 9 ላይ ስምዒ ወለትየ ይላታል እኮ ልጄ ስሚኝ ይላታል። እሱ የሷ አባት ተብሎ ከዛ እንደገና ደግሞ እሷ ኢየሱስን ስትወልደው ኢየሱስ ራሱ የማሊ ተባለ? የዳዊት ልጅ ተባለ። ሰውነቱን ነው የሚነግረን፣ ሰው መሆኑን ነው። ማን ነው ሰው የሆነው? ወልደ አብ ነው። ወልድ ነው። አብ አልሆነም፣ መንፈስ ቅዱስ አለ። ወልድ ከሰማይ ሰማያት ወረደና ከድንግል ማርያም ተወለደ። ናቡከደነጾር ህልሙን ልታይ የቻልከው ከዚህ ሐሳብ የተነሳ ነው። ማን ነው ከኋላ የሚመጣው? ናቡከደነጾር ያየኸው ህልም ይሄ ነው። ናቡከደነጾር ትርጉሙም ካንተ ቀጥሎ የሚነሱ ነገስታት ራሳችሁን ከፍ አረጋችሁ፣ ያ በሰማይ የሚኖረው ግን እናንተንም እኛንም ሁላችንን ዓለምን ሁሉ ሊያድን ከሰማያት መጣ፣ ከድንግል ማርያም ተወለደ፣ ይወለዳል ብሎ። ስለዚህ ይሄን ትምህርት ስለሰሙ ጌታ ሲወለድ ከኢትዮጵያው ንጉስ ጋር አንዱ ከዛ ነው ጌታ ሲወለድ ሄደው ስጦታ የሰጡት ዳንኤል ስለነገራቸው። የተማርነውን በልቡናችን ያሳድር። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ስሙ የተመሰገነ ይሁንልን። በሰማነው ሁሉ ምስጢሩን ይግለጽልን። ረድኤቱና ቸርነቱ በጎነቱ ከሁላችን ጋር ይሁን። ዳንኤል ተናገረ፣ ምስጢርን የሚገልጽ አምላክ በሰማይ አለ። ምስጢርን የሚገልጽ አምላክ በሰማይ አለ። ጠንቋይ ምስጢር አይገልጽም። ቃልቾች ምስጢር አይገልጹም። ከለዳውያን፣ አስማተኞች፣ ሰባሰገል፣ ስርማሾች፣ ቅጠል መጣሾች እነዚህ ሁሉ ምስጢር መግለጽ አይችሉም። ምስጢር መግለጽ የሚችል እግዚአብሔር የእናንተ አምላክ በሰማይ ነው። ክብርና ምስጋና ለስሙ ይድረሰው። ማን ነው? ስለዚህ በዚህ ከንቱ ምድር ከንቱ ሆናችሁ እንዳትቀሩ። ከእግዚአብሔር ውጪ ማንም አዳኝ የለም። ማምለጥ አትችልም።
ብቻውን አምላክ ነው ስሙ የተመሰገነ ይሁን ማን ይመስልህ ከምና ማልክ ማን ነው አንተን የሚመስልህ እግዚኦ አቤቱ ማን ነው የሚመስልህ ኧረ አንድ ብርጭቆ ውሃ ያላመጣ ሁሉ አምላክ ነኝ ይላል እንዴ አዋቂ ነኝ ይላል እንዴ ናቡከደነጾር ይሄ ነው እግዚአብሔር ሚስጥር የሚገልጽ ነው እግዚአብሔር ይሄው ሐሳብህን ሳይቀር ህልምህን ሳይቀር ትርጉሙን ሳይቀር ነገርኩ አለው አንተ በመድር ላይ ሁሉ ከኔ ቀጥለ በክብር ይገባሃል አለው የመንግስቴን እኩሌታስ ብትወስዳለህ ያለም እኩሌታ ከንቱ ነው አለው የሰማይ መንግስት አለ ዳንኤል ሚስጥር የሚገልጸው በሰማይ ነው አለ ስሙ እግዚአብሔር ነው አለ ስሙ ለዘላለም የተመሰገነ ይሁንልን ሚስጥር የሚገልጽ ማን ነው እግዚአብሔር ነው የከለዳውያን ጠንቋዮች የባቢሎን አስማተኞች ሁሉ ምንም ማድረግ አይችሉም ከኔና ከናንተ አምላክ ከእግዚአብሔር በስተቀር ማን ይወቅላችሁ ሚስጥራችሁን ማን ይወቅላችሁ ህልማችሁን ማን ይወቅላችሁ እግዚአብሔር ያኔ እንደ ዳንኤል በቅዱሳኑ ደግሞ ቁልፉን ይፈታላችኋል የልባችሁ ሐሳብ ይፈጸምላችሁ ወልደ አብ ወልደ ማርያም የእግዚአብሔር ልጅ የሰው ልጅ የሚል ስታገኙ the son of god the son of man የሚል ስታገኙ መጽሐፍ ቅዱስ ላይ ይሄ ነው እግዚአብሔር ወልድ ከሰማይ መጣና ከድንግል ማርያም ሲወለድ ስሙን ማብላ ጠራችሁ ኢሳይያስ 7:14 ማቴዎስ 1 መጨረሻ ላይ አማኑኤል አለችው ምን ማለት ነው አማኑኤል እግዚአብሔር ከኛ ጋር ነው ከማ ጋር ነው ይሁንላችሁ ከማ ጋር ነው ይሁንልህ ካንተ ጋር ይሁን ከማ ጋር ነው ካንቺ ጋር ይሁን ለዘላለም ከማ ጋር ነው እግዚአብሔር ከኛ ጋር ነው ስለዚህ እግዚአብሔር ከኛ ጋር ከሆነ ደግሞ የሚያስፈራን የለም ነው ያለው ጳውሎስ ሐዋርያ እግዚአብሔር ከኛ ጋር ከሆነ የሚያስደነግጠን የለም ነው ያለው ልበ አምላክ ዳዊትም ይሄን ተናግሮታል እግዚአብሔር ያበርህ ሊተ ምንትኑ ያፈርሃኒ እግዚአብሔር ምእመና ለህይወቴ ምንትኑ ያደነግጸኒ ምን ያስፈራኛል ምን ያስደነግጠኛል የዚያ እግዚአብሔር ልጅ ድንግል ማርያም ከነልጇ ከናንተ ጋር ትሆንላችሁ ወልደ መንፈስ ቅዱስ ይባርኳችሁ የአብ ጸጋው ልጅነት የመንፈስ ቅዱስ ህብረት አንድነት በሁላችሁ ላይ ይደር ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር ከሰማየ ሰማያት ወረደ በከብቶች በረት ተወለደ በ30 ዘመኑ በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ በ33 ዓመቱ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፈሰሰና ሁላችንን ተቤዠን በሲኦል የነበርነውን አወጣን የዛን ጊዜ ድህነት ሆነ አዳም ከነልጆቹ ዳነ የዕዳ ደብዳቤ ተሰረዘ መርገም የዛን ጊዜ ፈረሰ ሁላችንን የመንግስት ወራሾች የስሙ ቀዳሾች አደረገን ሞትን ድል አድርጎ በሶስተኛው ቀን ተነሳ የኔና የናንተ አምላክ መቃብር አይዘውም የኔና የናንተ አምላክ ድንጋይ አይከልለውም ሙስና መቃብር እንድል አድርጎ ተነሳ በተነሳ በ40ኛው ቀን እያዩ ታረገ ተመልሶ ይመጣል ተመልሶ የሚመጣው ሊፈርድብን አይደለም ይዞን የስሙ ቀዳሽ የመንግስት ወራሽ ሊያረገን የዘላለም መንግስቱን ሊያወርሰን ነው አሜን ይደረግልን ክብርና ምስጋና ለእግዚአብሔር ይድረሰው እግዚአብሔር የተመሰገነ ይሁን አሜን የሰማነውን በልቡናችን ያሳድር ህልሙ ይረሳ ይሆን ትርጉሙስ ማን ነው አዳኙ ድል የሚያደርግ ማን ነው በቃ ይሄ ነው በልባችሁ ይጻፍላችሁ ባይምሯችሁ ይቅረጽላችሁ ይመስገናው ይመስገን የተመሰገነ ይሁን ምስጋና ገንዘቡ ነው ምስጋና ገንዘቡ ነው እልልታ ገንዘቡ ነው ጭብጨባ ገንዘቡ ነው ብቻውን የሆነ እሱ ነው ሰማይን የዘረጋው እሱ ነው ምስጋና ይገባዋል ምድርን የመሰረተው እሱ ነው ምስጋና ይገባዋል እኛን ሁሉ ያዳነ እሱ ነው ክብር ምስጋና ይገባዋል ድንግል ማርያምን ለእናትነት የመረጠ እሱ ነው ክብር ምስጋና ይገባዋል በመስቀሉ ስር እናታችሁ ጩት ብሎ የሰጠን እሱ ነው ክብር ምስጋና ይገባዋል ለዳንኤል ሚስጥር የገለጸ እሱ ነው ክብር ምስጋና ይገባዋል ያናንያ አዛርያ የሚሳኤል አምላክ እሱ ነው ክብር ምስጋና ይገባዋል አሜን ስሙ የተመሰገነ ይሁን አሜን ነገ ጋብዣችኋለሁ 8 ሰዓት ወመዘክር ጨርሻለሁ ትምህርት ነገ 8 ሰዓት ወመዘክር ጋብዣችኋለሁ አዲሱ መጽሐፌ ይመረቃል 8 ሰዓት ወመዘክር ጥቁር አንበሳ ጋር ነው እንዴት አዲያስ በነፃ ነው እንጂ ምን ሆነሃል ጌታዬ በነፃ ነው እንጂ 8 ሰዓት ወመዘክርን አታውቁም እንዴ ስንቶይ ታውቁታላችሁ ጥቁር አንበሳ ጋር ስንቶይ ታውቃላችሁ ይሄው አሁን በዚህ በቤታቸው ነው የሚከታተሉ ኢትዮጵያ ውስጥ ካሉ ይመጣሉ አብዛኛው ሰው ግን ውጪ ይመስለኛል እግዚአብሔር ፈቅዶ እነዚህ ወጣቶች በዩቲዩብ
ያስተላልፋሉ እግዚአብሔር ቃል መታደል ነው ይሄን ያህል ሰዓት መማር እና ምን ይመስላችኋል ስንት ሰዎች ትመጣላችሁ እስቲ የሥላሴ መንበር ብለን እንዘምር እስቲ ሰዓት የለን እንደ መምርዬ አለ እሺ የሥላሴ መንበር እንዘምር ቁጭ ብላችሁ የሚመቻችሁ ቆማችሁ ነው ኑ እስቲ ኑ በዚህስ በስተቀኝ ቅድም መምህሩ ሲጠሯቸው የነበሩት በጣም ብዙ ህዝብ ነው ያለው ኑ እስቲ ተጠጉ የሥላሴ መንበር ድሮ ምን ዘምረው አንዱ ዝማሬ ነው ሌላ ደብር ማንንም ስላልጠራው የጠራሁት የደብረመዊ የሚካኤል ልጆችን ብቻ ነው ነገ ያቦልታ አልተነገረም ማስታወቂያ ተነግሯል እዚህ ብቻ ነው የተናገርኩት አጋጣሚ ፈቅዶ እግዚአብሔር ዛሬ ስለሆነ ስለዚህ ነገ 8 ሰዓት ላይ የምትችሉ ሰዎች ሁሉ ትመጣላችሁ ምን አደርጋለሁ ደግሞ መሰላችሁ ህልሙን ከነትርጉሙ ዛሬ ተናገርኩትን አንድ ህልሙን ሁለት ትርጉሙን ለሚናገር ሰው መጽሐፍ እኔ በነፃ ሰጣለሁ ያሳተመልኝ ሌላ ሰው ነው በነፃ ሰጣለሁ ነገ ስለዚህ የናንተ ነው ነገ ሴቶችም እንደዚሁ ነጠላችሁ እንደለበሳችሁ ወንዶችም እንደዛው እንዳማራችሁ ነገ እንገናኛለን እንደሱ ነው ቅድም የሆነ ክራር ሰምቼ ነበር አለ የሥላሴ መንበር በሉ ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን አባት የሰማዩን ድምቀት የሥላሴ መንበር ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሥላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ስሉስ ቅዱስ ሲሉ ይህ ልዩ ክብር ሊያዩ የታደሉ በጽድቅ ስራቸው በምድር ይታያሉ በጽድቅ ስራቸው በምድር ይታያሉ የሥላሴ መንበር ድምጻችሁ የታል እጆቻችሁ የታሉ ከፍ ብለው ሁላችሁ ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት የቅዱሳን ኅብረት ከቅዱሳን ሀገር ሲያወድስ ይኖራል የሥላሴ መንበር ፍቅርና ርኅራኄን የተመላ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል
በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የቅዱሳን ኅብረት ሲያወድስ ይኖራል ፍቅርና ርኅራኄን እግዚአብሔር ያድለን እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱ የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት እጃችሁ እልልታው የታል እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱ የሰማዩን አባት እዩት ተመልከቱት የሰማይ ድምቀት እዩት ተመልከቱት ሚስጥርን የሚገልጽ አምላክ በየት ነው ያለው በየት ነው ያለው እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ክብርና ምስጋና ለሥላሴ ይሁን እግዚአብሔር የተመሰገነ ይሁን በረድኤት በቸርነት አይለየን